ስሜ እርግብነሽ ሙሉነህ እባላለሁ። ስራዬ የእንጅባራ ከተማ አስተዳደር ሲቪልና ቤተሰብ ምዝገባ ቡድን መሪ ነኝ። ስራ አቅደን እንድንሰራ ያነሳሳን ነገር ከተማ አስተዳደሩ የውጭ ድርጅት ማለትም ገቢሴ ፕሮጀክት የበጀት ድጋፍ ማግኘታችን ነው። ስለዚህ ከዚህ ቀደም ከአንድ አመት በታች ህጻናትን ለመመዝገብና ምስክር ወረቀት ለመስራት ነበር አቅደን የምንሰራው። 2017 ላይ ግን ገቢሴፍ የሚባል ፕሮጀክት ረጂ ድርጅት ይሄን እንድንሰራ የበጀት ድጋፍ ስላደረገልን በዚህ ነው የተነሳሳ ነው። ይህን መረጃ ያገኘነ ከ5 አመት በታች የሆኑ ህጻናትን አንድ ወረዳ ላይ የሚገኘው ጤና ተቋም ላይ ነው። ጤና ህጻናትን ያዋልዳል፣ ክትባት ይሰጣል። ስለዚህ ጤና ተቋም በየቀበሌ የተደራጀው መረጃ እንጅባራ ጤና ተቋም ሰጥቶናል። ስለዚህ ይሄን አግኝተን የተሳተፉት አካላት ደግሞ በዚህ ስራ ላይ ወይም ምዝገባ መረጃ አሰባሰብ ላይ የተሳተፉት የቀበሌ ስራ አስኪያጆች፣ የቀበሌ መዝገቢ ባለሙያዎች፣ የወሳኝ ኩነት መዝገቢ ባለሙያዎች እና የቀበሌ ቴክኒክስ ባለሙያዎች ተሳትፈዋል። እንግዲህ ከተማችን ላይ 10 ቀበሌዎች አሉ። ገጠር ላይ 5ቱ ገጠር ቀበሌ፣ 10ሩ ደግሞ ከተማ ቀበሌዎች ናቸው። ይሄን የሚያከናውኑት ምዝገባ ስራውን የሚሰሩት ገጠር ላይ የቀበሌ ስራ አስኪያጆች ናቸው። ከተማ ቀበሌዎች ደግሞ የመዝገቢ ባለሙያዎች አሉ። ራሱን የቻለ ይህን ስራ የሚሰሩ በፎርም 15 የወረዱ በከተማ ቀበሌዎች 5 ባለሙያዎች አሉ። እነዛ ናቸው የሚያከናውኑት። ይህን ስራ ለመግባባት መጀመሪያ ክልል ገቢሴ ፕሮጀክት ጽህፈት ቤት በክልል ደረጃ ላይ ከዞን ከክልል ሲቪል ነው ቤተሰብ ምዝገባ አገልግሎት ላይ የሚመለከታቸውን አካላት ከክልል ጤና መምሪያም ከክልል ጤና ቢሮ የሚመለከታቸውን አካላት ያሳተፈ መድረክ፣ ከዞን ጤና መምሪያ በተመሳሳይ የሚመለከታቸውን አካላት ከዞን ቤተሰብን ሲቪል ነው ቤተሰብ ምዝገባ ላይ የሚመለከታቸውን አካላት፣ ወረዳን በተመሳሳይ የከተማ አስተዳደር ቡድን መሪ፣ ወረዳ ጤና ጽህፈት ቤት የሚመለከታቸውን አካላት ስብሰባ በአንድ መድረክ ክልል ገቢሴ ፕሮጀክት አንድ ቀን ኦሪየንቴሽን ስልጠና ሰጠን። በዛ መሰረት ወደ ወረዳ መጠን ጤና ጽህፈት ቤትና ሲቪል ቤተሰብ ምዝገባ ቡድን አንድ ላይ ጤና ባለሙያዎችን መዝገቢ ባለሙያዎችን ስራ አስኪያጆችን ያሳተፈ አንድ ላይ መድረክ ፈጥረን ተግባባን። በዛ መሰረት ወደ ስራ ገብተናል። ከ5 አመት በታች ህጻናት ምዝገባ የጀመርነው አምና 2017 ዓ.ም ጥቅምት ወር ላይ ይመስለኛል፣ ወሩን ባልሳሳት። ስለዚህ አምና 2017 ሆኖ አፈጻጸማችን እንደ እንጅባራ ከተማ አስተዳደር የተሻለ ጤና የሰጠን እቅዳችን 7722 ነበር የሰጠን እቅድ ጤና ከ5 አመት በታች ህጻናት ብሎ ማለት ነው። ያንኛ ደግሞ ሲቪል ነው ቤተሰብ ምዝገባ ደግሞ 6281 መዝግበናል። ስለዚህ 81% ፈጽመናል እቅዳችን። ከ5 አመት በታች ህጻናት ምዝገባ አተገባበራችን ይህን ስራ ውጤታማ ለማድረግ በጀት አመቱ የፈጸም ነው። አንደኛ ህጻናት በሚገኙበት ቤት ለቤት በመዞር ህጻናት በሚገኙበት ቤት ለቤት ዙሩ ምዝገባ አንደኛው በሁለት መንገድ ነው የመዘገብ ነው። ቤት ለቤት በመመዝገብ የቀበሌ ማዕከሎችን በመዞር ቤት ለቤት፣ ሁለተኛ ደግሞ አንድ ማዕከል ምዝገባ ላይ ከክትባት ጋር በማስተሳሰር ጤና ተቋም አንድ ማዕከል ምዝገባ ጋር ከጤና ተቋም ጋር በማስተሳሰር ክትባት በጎን ጎን እየተሰጠ እኛም ደግሞ እዛ ቁጭ ብለን እየመዘገብን ነበር የተገበር ነው። አፈጻጸም ሂደቱም ደግሞ ክልል በየሳምንቱ መረጃ ይቀበለን ነበር። ክልል ቤተሰብና ምዝገባ ቡድን ቤተሰብና ሲቪል ቤተሰብ ምዝገባ ቡድን ወይም ጽህፈት አገልግሎት በየሳምንቱ መረጃ ይቀበለን ነበር፣ ይደግፈን ነበር። ዞን በተመሳሳይ በሳምንት 2 ጊዜ መረጃ ይቀበለን ነበር፣ ይደግፈን ነበር። አልፎም ከመረጃ ቅበላ አልፎም ጤና ተቋም አንድ ማዕከል ምዝገባ መጥቶ በመደገፍ ቀበሌዎችን ቤት ለቤት ሲዞሩ በመደገፍ እነዚህ አካላትም ይደግፉን ነበር። በተመሳሳይ ወረዳ ከተማ አስተዳደሩም አንድ ተቋም ምዝገባ ወቅትም ቤት ለቤት ባለሙያዎች በሚዞሩበትም እየዞርና አብረን እየደገፍን ነበር አመቱን ሙሉ የሰራ ነው። ከዛ አልፈንም በተጨማሪ ሪቪው ሚቲንግ መድረክ በየሩብ አመቱ የግምገማ መድረክና ስልጠናዊ ምክክር መድረክ እያካሄድን ስንፈጽም ከርመናል። ስለዚህ አፈጻጸማችን የተሻለ እንድንሰራ ያደረገን ውጤታማ ያደረገን በእነዚህ ዞኑም ክልሉም እኛም በተሻለ መንገድ ስንደጋገፍ የተሻለ 81% ፈጽመናል አፈጻጸማችን ማለት ነው። ይሄ ጥቅም የወሳኝ ኩነት ምዝገባና ምስክር ወረቀት አሰጣጣችን የሚሰጠው ጠቀሜታ እጅግ በጣም ሰፊ ነው። በተለይ ለህብረተሰቡ አሁን
የወሳኝ ኩነት ምዝገባና ምስክር ወረቀት ወቅቱ የሚፈልገው ሆኗል። ወቅቱ አሁን የትም ቦታ ስንሄድ ልደት ሰርቲፊኬት ይጠየቃል፣ የጋብቻ ሰርቲፊኬት ይጠየቃል። በብዙ መንገድ ጠቀሜታው ሰፊ ስለሆነ እንግዲህ አንዱ በከተማ አስተዳደራቸው የሚገኙ ህጻናትን ሴቶችን በመዝገብ የምስክር ወረቀት የልደት መለያ የሆነውን የማንነት መለያ የሆነውን የልደት ሰርቲፊኬት ለህጻናት አዲስ ማድረግ ይችላል። ለህጻናት ለሴቶች ማለት ነው። ሌላው ደግሞ ቤት ለቤት ምዝገባ ወቅትና በጤና ተቋም አንድ ማዕከል ምዝገባ ወቅት ላይ ሰፊ ህብረተሰብ አድሬስ አድርገናል። ይሄም ለህብረተሰቡ ስለ ቤተሰብ ሲቪል ምዝገባና አገልግሎት ግንዛቤ እንዲኖረው እጅግ ፈጥሮልናል። ህብረተሰቡ አሁን ሰፊ ግንዛቤ ያለው ስለ ቤተሰብና ሲቪል ቤተሰብ ምዝገባ አገልግሎትን። ስለዚህ ቤት ለቤት ምዝገባ ወቅት በተመሳይ ጤና ተቋም አንድ ማዕከል ምዝገባ ወቅት ስለ ሲቪል ቤተሰብ ምዝገባ አገልግሎት ጠቀሜታ ህብረተሰቡ በማስገንዘብ ረገድ ሰፊ ጠቀሜታ ሰጥቶናል። ሌላ ደግሞ የሰራተኞች ስራ መነስ ፈጥሮልናል። ሰራተኛ በመደበኛ ስራውን በደሞዙ የሚሰራውን ስራ ትንሽ የሚሆን ያገኘው ገቢ የስራ መነሳሳትን ፈጥሮልናል። ስለዚህ እነዚህና ሌሎችንም ዘርፈ ብዙ ጠቀሜታ አስገኝቶልናል ነው ምለው። ይሄን ያለኝ በመፈጸማችን የተሻለ እንደ ዞን ሁለተኛ ሶስተኛ ድረስ ነው የምንፈጽመው። በአጠቃላይ በጋብቻም በፍቺም በልደት ምዝገባ የተሻለ አፈጻጸም ላይ ያለ ከተማ አስተዳደሩ